ሰላም ሰላም ቤተሰብ እንዴት ናችሁልኝ? በጣም ያሳዝናል። እቺ የምታያት እህታችን እንግዲህ ህይወቷ አልፏል። ሰሞኑን ራሷን አጠፋች እያሉ ያወራሉና ሁሌ ሶሻል ሚዲያ ላይ አያታለሁ። እያለቀሰች ነው ቪዲዮ ምናምን የምትለቀውና ግን ያው አረብ ሀገር እንደምትኖር ነው። የት አረብ ሀገር እንደምትኖር አላውቅም ግን በጣም ነው ያሳዘነችኝ። ማለት አንድ ዘመድ እቺ ልጅ ምን ሆንሽ እንኳን ብሎ ስታለቅስ ሁሌ ማለት ነው ካለቀሰች በኋላ እንትን ከማለት ሁሌ ማለት አንዳንዴ ትቀልዳለች እና የሆነ ጊዜ ማለት ነው ቪዲዮዋን አያታለሁና ዶክተር ትሞቻለሽ ብሎኛል እና አሁኑኑ ፎሎ አድርጉኝ ያለች ስትቀልድ ነበር። አንዳንድ ሰው እንደ ቀልድ የሚያወራው ነገር ግን ውስጡ የሚነግረው ነገር አለውና ማለት እህቶቼ ጥላችሁ ግቡ። የእውነት ብርም ገንዘብም ማለት የሆነ ሰውም ሊክዳችሁ ይችላል፣ ግን ማያልፍ ቀን የለም። ይቺ ቀን ለሰይጣን ራሳችሁን አሳልፋችሁ አትስጡ እባካችሁን እህቶቼ። ቤተሰብ ክዷችሁ ሊሆን ይችላል፣ የምትወዱት ሰው ክዳችሁ፣ ግን ፈጣሪ ነገ የሚወዳችሁን ሰው ይሰጣችኋል። ገንዘብም ከሆነ ታገኛላችሁ። ጤነኛ ወጣት እያላችሁ መቼም ተስፋ አትቁረጡ። ራሳችሁ ለሰይጣን አሳልፋችሁ አትስጡ እባካችሁ። እና በጣም ነው ያሳዘነችኝ እቺ ልጅ። እንግዲህ ራሷን ያጠፋችው ግማሹ አርግዛ ነው ይላሉ። ምን እንደሚል አላቅም። እንዶ ዘንድሮ እህቶቻችን የማይሞቱበት ያርግልን። ይሄ 2018 ስደት ላይ እህቶቻችን የማይሞቱበት ሞትን ማንሰማበት በተአምር ራሳችሁን መቼም አታጥፉ። የእውነት የማያልፍ ቀን የለም። ይችን ቀን እኮ ማለት ብዙ እኮ ጠንካራ መጥፎ ቀን እኮ አሳልፋችሁ ትንሽ ቀን ማለፍ ያቅታቸዋል። ለሰይጣን በተአምር ራሳችሁን አትስጡ እህቶቼ። በጣም ነው የምታሳዝነው። ሳኡዲ ነው የምትገኘው እህታችን። በሰው ሀገር ይከፋል፣ ብዙ ነገር አለ። እችል ማለት ብዙ ልጆች አንድ ላይ ኢጃዛ ቤት ያሳልፈናል። ሁሌ ሲስቅ ነው ምናምን። ሁሌ የሚስቁ ሰዎች ውስጣቸው ደስተኛ የሆኑ ይመስላቸዋልና አይደለም። አንዳንዱ የውስጡን ህመም በሳቅ ነው የሚሸፍነውና እህቶቼ እባካችሁ ምንም ማለት አይደለም። እንደው እየፈለገ ገንዘብ እንኳን ብታጡ ከሰው ለምናችሁ እንኳን ወደ ሀገራችሁ ግቡ እንጂ ራሳችሁን በተአምር ገና ወጣት ገና ደግሞ በጣም ልጅ ወጣት ናት እቺ ልጅ። ያው ታቁታላችሁ። ሁሌ ቲክታክ ላይ ያለው ምናምን ነገር ማለት የሆነ ሰው እኮ ያስታውቃል እኮ ሁሌ እያለቀሰች እንቧ ከአይኗ አይለይም። እና ይቺ ልጅ ምን ሆነች ምን ሆንሽ ብሎ እንኳን የሚጠይቅ ቤተሰብ የለም። ብቻ በጣም ያሳዝናል። በጣም ነው ያሳዘነችኝ የኔ እናት። ፈጣሪ ነፍሷን በሰላም ያሳርፍልን። ሌላ ምን ይላለሁ? ምን ይባላል? አንደኛ ራስን ማጥፋት ኃጢአትም ነው። የማያልፍ ቀን የለም እኮ እንደው ቆም ብሎ እኮ አለማሰብ ነው። ሴጣን ለሴጣን ራሳችሁን አጥፉ ሲል ወደ ፈጣሪ ሆይ እባክን እንደዚህ አይነት ነገር ከአይምሮ ያጥፋ ፈጣሪ። የፈጣሪን ስም እየጠራችሁ ጸልዩ በየእምነታችሁ እንጂ በተአምር ራሳችሁን አታጥፉ እህቶቼ። የእውነት የሆነ ያቺ ቀን ማታልፍ ይመስላል እንጂ የማያልፍ ቀን የለም። ገንዘብም ቢሆን ታገኛላችሁ እንጂ በተአምር ራሳችሁን ለእንደዛ አይነት ነገር ብቻ በጣም ያሳዝናል በጣም ማለት በዚህ ሰሞን ብቻ ብዙ ልጆች እየሞቱ ነውና እኔም ማለት ማየትም የሆነ አንዳንዴ ለራሳችሁም ትፈራላችሁና በሶሻል ሚዲያ ላይ የሚስቅ ደስተኛ ሆኖ ስታዩት ትንሽ ቆይቶ ሞተ ራሱን አጠፋ ስትሉ ትሰማላችሁና እባካችሁ ይሄ ሶሻል ሚዲያም የእውነት አብስታችሁ አትጠቀሙ። ወደ ራሳችሁ ከራሳችሁ ጋር ተነጋገሩ። ይሄ ቲክቶክ አንዳንዴ የእውነት ትላንትና አንዱ እያየው ነበር እና አንዱ እንዲሁ ላይቭ ላይ እየተጫወቱ እዛው ሞተ ማለት ነው። አንዳንዴ ቲክቶክ ላይ መንፈስ አለ መሰለኝና እህቶቼ እስቲ ሶሻል ሚዲያ ላይ ራሳችንን ቢዚ ባናደርግ ከፈጣሪ ጋር ቅረቡ እህቶቼ እባካችሁን። ከፈጣሪ ጋር የምነጋገር አይሞትም ወይ ያልኩ አይደለም። እቺ ልጅ ሁሌ በብዛት መዝሙር ነው የምትለቀውና ስትዘምር ምናምን ነገር እንደውም ፈጣሪ እንደዛ አይነት ሰው ነው የሚፈትነውና እህቶቼ እባካችሁን እስቲ ወደ ራሳችሁ
ራሳችሁንም አዳምጡ። ሶሻል ሚዲያም ላይም ራሳችሁን እንትን አትበሉ። ፈጣራችሁን ለምኑ። አንዳንዴ የሆነ ስንታመም የሆነ ችግር ሲያጋጥመን ብቻ ፈጣሪ ምንጸልይ ፈጣሪ ትዝ የሚላችሁ ሰዎች አላችሁና እንደዚህ መታመም ተስፋ መቁረጥም ሰይጣን እንደዚህ ለመጥፎ ነገር ራሳችን ተስፋ እንድንቆርጥ ራሳችንን እንድናጠፋ ወደ መጥፎ ነገር ነው የሚያመራንና እህቶቼ በየእምነታችሁ ወደ ፈጣራችሁ ጸልዩ። ራሳችሁን ጠብቁ። ራሳችሁን አታጥፉ። ፈጣሪ የሰጠንን ነፍስ ማጥፋት ኃጢአት ነው። በተረፈ ራሳችሁን ጠብቁ። ለራሳችሁም ኑሩ። አያችሁ አይደለ? የምትወዳችሁ ሰዎች እናንተ ስደት ለምትደክሙ ከእናንተ ጋር አይሄድም። ራሳችሁን ነው ይዛችሁ የምትሄዱት። ከእናንተ ጋር የሚሞት አንድም የለም። ይቺ ልጅ እንግዲህ ብዙ አመት ስደት ላይ ቆይታለች። ለቤተሰብ፣ ለዘመድ፣ ለእህት፣ ለወንድም ነው የኖረችው። እንግዲህ እሷን ተከትሎ የሚሄድ የለም። ራሷን ነው ይዛ የምትሄደውና እስቲ ለራሳችሁም ኖሮ አብስታችሁ ስለ ሰው አትጨነቁ። ሁሉም ይኖራል እንደ እድሉ ቢከፋም ቢያዝንም በቃ ምንም ቢሆን ቢቸገርም ይኖራል እና አብስታችሁ ይሄ ጭንቀት ምናምን ስደት ላይ ስራው ራሱ ያስጨልላል አይደለም፣ ሌላ ጭንቀት ተጨምሮበት ሁሉም እንደ እድሉ ይኖራል። በቃ ራሳችሁን ጭንቀት አታብዙ። ወደ ፈጣሪ ቅረቡ። በየእምነታችሁ ፈጣሪ ሆይ አንተ ጠብቀኝ እያላችሁ ወደ ፈጣሪያችሁ ተማጸኑ እንጂ ራሳችሁን ለሰይጣን አሳልፋችሁ አትስጡ። ለራሳችሁ ኑሩ። አንዳንዴ ረጅም አመት ስደት ላይ ይኖሩና አንዳንድ እህቶቼ ማለት ነው ተስፋ ይቆርጣሉ። ካሁን በኋላ ምን ተስፋ አለኝ? ለማንስ ብዬ ነው የምኖረው እያላችሁ ተስፋ ትቆርጣላችሁ። እንዴ በደንብ ነው የምትኖሩት። ለምን አባቱ ተስፋ ትቆርጣላችሁ? ለራሳችሁ ኑሩ እባካችሁን እና ለራሳችሁም ኑሩ። ለቤተሰብ፣ ለዘመድ፣ ለቅርብ የሆኑ ሰዎች አብዝታችሁ አትጨነቁ። እነሱም ይኖራሉ። እንዴ ሁሉም ለራሱ ነው የሚኖረውና ስንሞት እንደዚህ ሰው ሀገር ላይ ስናብድ እኮ ራሳችንን ነው የምንጎዳ፣ ማንንም አይደለምና እባካችሁን ራሳችሁን ጠብቁ። ስደት ላይ ያላችሁ እህቶቼ የሞተችዋ እህታችንን ፈጣሪ ነፍሷን በሰላም ያሳርፍልን። ያሳዝናል። በዚህ ሳምንት ራሱ ወደ 5-6 የሚሆኑ ልጆች ሞተዋልና አንዳንዴ እኔ ስለ ሞት አብስቶ ማውራት በጣም እየፈራሁ ነውና ፈጣሪ ሆይ አንተ ጠብቀን። ሌላ ምንም ምለው ነገር የለም። ሁላችንም ፈጣሪ ጠብቀን። ሁላችንም የየራሳችን ችግር አለን። ችግር የሌለበት ሰው የለም። ግን ለፈጣራችንን እየሰጠን ነው እንጂ ችግር ሳይኖርብን ቀርቶ አይደለም። እህቶቼ በያላችሁበት ዓለም ዳርቻ ሁላችሁም ፈጣሪ ጠብቃችሁ። ወዳችኋለሁ። ቻው